ሰላም እንደምን ቆያችሁ የእግዚአብሔር ቤተሰቦች አሜን። የአምላካችን የእግዚአብሔር ስሙ ይክበር ይመስገን። ባለፈው ጊዜ ስለ መጻጉዕ ተማምረን ነበረ። ዛሬ ደግሞ ክፍል 2 በመጻጉዕ ታሪክ ላይ ያለውን ምስጢራዊ ፍቺዎች አንዳንድ ነጥቦችን ብቻ እንመለከታለን። ከዚያ በፊት ግን ቤቱን ፎሎ በማድረግ ብትጀምሩ፣ ላይክ፣ ሪፖስት በማድረግ ሼር በማድረግ ደግሞ ቃል እግዚአብሔር ለሁሉ እንዲደርስ ብታደርጉ ብለን በትህትና እንጠይቃችኋለን። እንግዲህ የመጻጉዕ ታሪክ ላይ ሲጀምር ዮሐንስ ወንጌል ምዕራፍ 5 ላይ በበጎች በር አጠገብ በዕብራይስጥ ቤተሳይዳ የምትባል አንዲት መጠመቂያ ነበረች ይላል። አንዲት መጠመቂያ አንዲት መዳኛ ቦታ መሆኗ የአንዲት ቤተክርስቲያን ምሳሌ ያደርጋታል። በጸሎት ሃይማኖት ላይ ወነአምን በአሐቲ ቅድስት ቤተክርስቲያን እንተ ላዕለ ኩሉ ጉባኤ ዘሐዋርያት የሐዋርያት ጉባኤ በሆነች በአንዲት ቅድስት ቤተክርስቲያን እናምናለን። ስለዚህ ቤተክርስቲያን አንዱ መገለጫ አንዲት መሆን ስለሆነ አንዲት መጠመቂያ የሚለው ቤተሳይዳ የአንዲት ቤተክርስቲያን ምሳሌ ነው። በዚያ በቤተሳይዳ ደግሞ 5 አይነት ድውያን ነበሩ። እነዚህ 5 አይነት በቤተሳይዳ የነበሩ ድውያን ወይም በሽተኞች በአንዲቷ ቤተክርስቲያን ያለን 5 አይነት በሽተኞችን ወይም 5 አይነት ጾታ ምዕመናንን የምዕመናን ወገኖች ማለት ነው። ጾታ ምዕመናን ማለት ይሄኛ የምናውቀው ስነ ህይወታዊ ልዩነት ወይም ባዮሎጂካል ዲፈረንስ ሴት ወንድ ብለን የምንከፋፈለው ብቻ ጾታ ሳይሆን በቤተክርስቲያን የሚገኙ የምዕመናን ወገኖች ማለት ነው። እነዚሁም ሴት፣ ወንድ፣ አረጋውያን፣ ካህናትና መነኮሳት ናቸው። እነዚህ ልዩ ልዩ የምዕመናን ወገኖች በቤተክርስቲያን የሚኖሩ ልዩ ልዩ አይነት ፈተና አለባቸው። የወንዱ ፈተና ዝሙት ነው። የሴቷ ምንዝር ጌጥ ነው። አምሮ ተውቦ በሰዎች ዘንድ መታየት ነው። የካህናት ፈተናቸው ትዕቢት ነው። የመነኮሳት ስስት ነው። የአረጋውያን ደግሞ ፍቅረ ነዋይ ወይም ደግሞ ገንዘብ መውደድ ነው። እነዚህ ይፈተናሉ። ድል መንሳትና ድል መነሳት በእነዚህ እንግዲህ የዚያ ሰው ድርሻ ይሆናል ማለት ነው። ስለዚህ እነዚያ በቤተሳይዳ ያሉ 5 አይነት ድውያን የ5ቱ አይነት ጾታ ምዕመናን ምሳሌዎች ናቸው። እሺ ቤተሳይዳ ደግሞ 5 መመላለሻዎች ነበሩባት ይላል። እነዚህ 5ቱ መመላለሻዎች የ5ቱ አዕማደ ምስጢራት ምሳሌዎች ናቸው። በቤተሳይዳ 5 መመላለሻዎች እንደነበሩ እንዲሁ ደግሞ በቤተክርስቲያን 5ቱ አዕማደ ምስጢራት የሚባሉ ምስጢረ ሥላሴ፣ ምስጢረ ሥጋዌ፣ ምስጢረ ጥምቀት፣ ምስጢረ ቁርባንና ምስጢረ ትንሣኤ ሙታን ይነገሩባታል፣ ይገኙባታል ነው። አምላካችን ኢየሱስ ክርስቶስ መጻጉዕን ከነበረበት ደዌ እንደፈወሰው በቤተክርስቲያን የምንገኝ ልዩ ልዩ አይነት በሽተኞችን በልዩ ልዩ አይነት ፈተና የምንፈተን እኛን በቸርነቱ ይማረን፣ ይቆየን።